በዲሲ ሜሪላንድ ወይም ቨርጂኒያ ቤት ለመግዛት እያሰቡ ነው? ከሆነስ እርሶን የሚጠብቅ አንድ አስፈላጊ የሆነ ሰነድ እንነጋገር። ይህ ገዢ እና የብሮከር ስምምነት ሰነድ ነው። ይህ ስምምነት በአጠቃላይ በጽሁፍ የሚያረጋግጠው የብሮከሩን ከፍተኛ ኃላፊነትና ከእርሶ እንደ ገዢ የሚጠበቅቦትን ኃላፊነት ነው። በጥቂቱ በሰነድ ላይ የተዘረዘሩትን የብሮከር ኃላፊነት እንመልከት። አንደኛ፣ የገዢው ጥቅም በታማኝነት መጠበቅ። ሁለተኛ፣ አስፈላጊ መረጃዎችን መግለጽ። ሶስተኛ፣ በሙያዊ ችሎታ እና ጥንቃቄ መስራት። አራተኛ፣ ሚስጥርነትን መጠበቅ። አምስተኛ፣ ገዢውን በሂደት መምራት። ስድስተኛ፣ ህግና የስነ ምግባር መመሪያዎችን መከተል። በተጨማሪም ብሮከሩ ይህንን ውል ከተፈራረመ ለገዢው እንጂ ለሻጩ አይደለም የሚሰራው። በአጋጣሚ ሆኖ ብሮከሩ ከሻጭ ጋር የቀድሞ ውል ካለው ለገዢ በጽሁፍ ሳያሳውቅ በጽሁፍ ሳይዋዋል መስራት አይችልም። የገዢ ኃላፊነት ደግሞ አንደኛ፣ ከአንድ ብሮከር ጋር ብቻ መስራት። ሁለተኛ፣ በቅንነት እና በግልጽ መነጋገር። ሶስተኛ፣ በታማኝነት ጉድ ፌት መንቀሳቀስ። አራተኛ፣ የጊዜ መመሪያዎችን መከተል። ክፍያ እንዴት እንደሚሰራ መረዳት። ታዲያ ይህ ስምምነት የሚያረጋግጠው ከመጀመሪያ ቀን ጀምሮ ሁሉን ነገር ግልጽ እንዲሆን ሙሉ የህጋዊ ስምምነት ፊዱሻሪ ዲዩቲ፣ በውይይት በዋጋ ድርድር የእርስዎን ጥቅም መጠበቅ፣ በግልጽነት ሲሰራ ያልተጠበቁ ነገሮች አይኖሩም ማለት እንደ ጠበቃ ወይም እንደ ሲፒኤ መቅጠር ነው። ሁልጊዜ የእርስዎን ጥቅም በመጀመሪያ የሚያስቀድም ሰው መኖሩ አስፈላጊ ነው። ስለዚህም አይስጉ። ይህ ማለት የዘላለም ውል አይደለም። ገዢ ወይም ብሮከር ማስጠንቀቂያ ሰጥቶ ማፍረስ ይችላል፣ ወይም ጊዜው ሲደርስ ስምምነቱ ያበቃል እና ከመፈረሙ በፊት በግልጽ እንነጋገራለን። ቤት መግዛት ከትልቁ የፋይናንስ ውሳኔዎች አንዱ ነው። ሙሉ ግልጽነት፣ ትክክለኛ ጥበቃና ጠንካራ የባለሙያ ድጋፍ ይገባዎታል። ስለ ቤት ገዢ ውል ስምምነት ጥያቄ ያለዎት? ይደውሉልኝ፣ እንነጋገር።